ወራት አልፈዋል። የሆርሞን መዛባት ወይንም ቶሎ አለማርገዝ የፈርቲሊቲ ኢሹ አንቺን እያስቸገረሽ ነው ያለው። ታዲያ እንደዛ ከሆነ ይህ ቪዲዮ ላንቺ ነው። በተለያየ ምክንያት በጭንቀት በአመጋገብ ለውጥ የወሊድ መቆጣጠሪያ በመውሰድ በሆርሞን መዛባት አምሮሽና ማህፀንሽ መግባባት አቁመዋል። ታዲያ በዚህ ጊዜ ሰውነትሽ እንቁላል ማምረት ያቆምና ዑደትሽን ያቋርጠዋል። ታዲያ በተፈጥሯዊ መንገድ እንዴት ነው ዑደቴን መመለስ ያለብኝ ካልሽ በሳይንሱ ዓለም ሲድ ሳይክሊንግ ወይንም የአዝርዕት ዑደት የሚባል አስገራሚ መፍትሄ አለ። እንዴት ነው አሰራሩ ካልሽ ነገሩ እንዲህ። ሆርሞን የሚሰራው ከምግብ ነው። በመጀመሪያዎቹ 14 ቀናት የተልባ ፍሬና የዱባ ፍሬ ትወስጃለሽ። ለምንድን በውስጣቸው ያለው ንጥረ ነገር ኤስትሮጅን የተባለው ሆርሞን እንዲያመዛዝንና ማህፀን የደም ግድግዳውን እንዲገነባና ጤናማ እንቁላል እንዲመረት ያደርጋል ማለት ነው። ይሄ ለፈርቲሊቲ በጣም ወሳኝ ነው። በቀጣዮቹ 14 ቀናት ደግሞ ሰሊጥና ሱፍ እናደርጋለን ማለት ነው። ይሄ የውጭው ሱፍ ነው፣ አያችሁት? ይሄ ተሸለቀቀው ነው። ይሄ ደግሞ ያልተሸለቀቀው ጥቁሩ የውጭዎቹ ሱፍ ማለት ነው። በውስጣቸው ሴሊኒየምና ቫይታሚን ኢ ስላላቸው ሰውነት ያዘጋጀውን ደም አፍስስ ብሎ ያዙታል። ከዛ በኋላ ዑደትሽ ተመለሰ ወደ ፔሪድ ማለት ነው።